ታለይ ብሏት አሁን በስማት ንገሯት ፍቅር ነው የሚያኖረው ነገር ይቀየራል ህይወታው ንገሯት ሰላም ሰላም እንዴት ናችሁ? አለን ይመስገነው። ዛሬም በሌላ ቪዲዮ መጥቼላችኋለሁ። ዛሬ ሪአክት የምናደርገው የዘፈን ክሊፕ ላይ ነው። ንገሯት ይላል የስሞን ዜማስ አዲሱ ዘፈን ነው። አልበም አውጥቷል። ይሄን ዘፈን አይታችሁት ከተመቻችሁ ከወደዳችሁት ምናምን አብረን ሙሉ አልበሙን ሪአክት እናደርግበታለን። መጀመሪያ ግን ብዙ ሰው እየተነጋገረበት ቀውጢ ነው ምናምን እየተባለ ስለሆነ አብረን እስኪ ንገሯትን አብረን እንስማው እንየውና ከዛ ሪአክሽን ከተመቻችሁ ምናምን ከወደዳችሁት ምናምን ሙሉ አልበሙን በቀውጢ ሁኔታ እንሰራዋለን ነው የምላችሁ። የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እና ማድረግ መብታችሁ ነው። እንደ ቤታችሁ እዩት። መብታችሁ ነው ስትል ማን ስለወንገላ እንዳትሉ ሲጀመር። ለማንኛውም ይመቻችሁ። የትም እንዳትሄዱ። ስሞን ዜማስ በጣም ይመቸኝ ዘፋኝ ነው በእውነት ሙዚቀኛ ነው። በጣም ታለንትድ የሆነ ሰው ነው። እኔ በግሌ በጣም ማደንቀው ሰው ነውና እስኪ አልበሙንም እናንተ የሚመቻችሁ ከሆነ ወይም መስማት የምትፈልጉ ከሆነ አብረን ሪአክት እናደርግበታለን። ለዛሬ ግን ይዤላችሁ የመጣሁት ንገሯት የሚለውን ቪዲዮ የተሰራለትን አንድ ክሊፕ አለውና ከአልበሙ ላይ ከሱ ላይ አንዱን ክሊፕ የተሰራለትን ንገሯት የሚለውን ከአሰራሩ ጀምሮ እስከ ቪዲዮው ድረስ ነው የምናየው። እኔ ቀውጢ እንድንሆን እንዲመቻችልን ምናምን ነገር አሰራሩን አይተነው እንጀምር ወይስ ቪዲዮውን እንጀምር? የሚሻለው ግን ዘፈኑን ሰምተነው እንዴት ተሰራ የሚለውን ነገር ብናየው ጸዴ ነው ብዬ አስባለሁ። ስለዚህ መጀመሪያ ዘፈኑን እናየዋለን፣ አብረን እንቀውጣለን፣ ቫይብ እናደርጋለን ምናምን። ከዛ በኋላ ወደ አሰራሩ እንሄዳለን ማለት ነው። ይሄን እንደዚህ ነው የሰራው እንደዚህ ነው የሆነው ምናምን እንባባላለን ማለት ነው። ስለዚህ የትም እንዳትሄዱ አብራችሁኝ ሁኑ። ሰብስክራይብ ያደርጋችሁ። ስለዚህ ሁላችንም ኤርፎናችንን እናደርጋለን፣ እንቀውጣለን፣ ድምጽ ትጨምራላችሁ፣ በደንብ እንበጠብጧለን ነው የምላችሁ። ስለዚህ ወዴት እንሄዳለን? ወደ ክሊፕ። ስሞን ዜማስ ይላል። በእናትህ ወሳኝ ሰው ስሞን ዜማስ በአዲሱ ዘፈኑ አልበሙ ሙሉ የተለቀቀው በዩቲዩብ ቻናሉ ላይ ነው። ገብታችሁ እናንተም ሰብስክራይብ ብታደርጉለት አሪፍ ነው ብዬ አስባለሁ። ይመቻችሁ። እስኪ ይሄው ፊት ለፊት እናየዋለን። ንገሯት ይላል። ንገሯት ነው የሚሰኘው። ገና ከተለቀቀ 2 ቀኑ ነው። አብረን ሪአክት እናደርግበታለን፣ አብረን እንዘላለን። ቀውጢ ነው ብዬ አስባለሁ። ለሙከራ ከፍቼዋለሁ ማለት ነው። የታየ ይመስላል። ለማንኛውም ግን አብረን ሪአክት እናደርግበታለን። ገና 160,000 አካባቢ ነው የታየው። ስለዚህ ሁላችሁም አብራችሁን ቆዩ። በደንብ ሪአክት እናደርግበታለን። ንገሯት ይላል። አጀማመሩ ራሱ ይለያል። የሆነ በቃ ጽድት ያለ ነገር። ዜማስ የሚል ህንጻም አለው። በራሱ ስም ዜማስ የሚል ህንጻ ይኖረው ይሆናል እናውቃለሁ። ዝም ብዬ እስኪ እንስማው ዘፈኑን። እንደምታዩት ዳይሬክተሩ ኪሩቤል ባጫ ይባላል። ዳይሬክት ያደረገው ሙሉ ክሊፑን። ንገሯትን ክሊፕ ማነው ዳይሬክት ያደረገልን? ኪሩቤል ባጫ። ይመቸው። እናየው እስኪ። አምላክ ይጠይቃል እምነት ሰላም ፍቅር ይላል መስሎኝ ነበር የተሰጠኝ ዋሹ ልብሽ እስኪያድቀኝ ማስመሰል ምን ጠቀመ ፍቅራችን። በስመ አብ አጀማመሩ ራሱ ደስ ይላል። የሆነ ይሄ ወክ የሚያረጋት ነገር ግን ሲጀምር ክሊፑ የሆነ ዘፈኑ ላይ ማለ መሰለኛ እንደዛ አይነት ነገር ይመጣል። ብቻ ሻቶቹ ምናምን ጸዴ ናቸው። ቀረጻው ምናምን ከለሪንጉ ካሜራው ምናምን በስመ አብ ነው ያስብለው። አጀማመሩ ራሱ ያሰጋል። አቋረጥኩባችሁ፣ ይቅር በሉ። እንቀጥላለን። ካደከመ ጉዞ
ጉዟችን ሲሆን ከንቱ ስታጠፊ በየዕለቱ ጠባቂ ምኞትሻው የልብሽ ዘበኛ ፍቅሬን አባረረዋው ሲሆን እውነተኛ ያላየሁት ፍቅር አውቃለሽ አታለለኝ ጆሮዬ። የት ነው የተቀረጹት? በእናት ቦታዎቹ በጣም ነው የሚያምሩት። የሆነ ኢፌክት ነው ኤአይ ምናምን ያለበት ነው የሚመስለው። በጣም ጸዴ ቀረጻዎች ናቸው ያሉት። ድምፁም አይነገርም እኮ እኔ ሲያወራ ራሱ ይመቸኛል። ሲሸወድ ላንቺ አይኔ የነገረኝ ቤተሰናበተሽ ልቤም እኔም አልመልሰው አያምርም ህይወት ማውሸት ከደረሰው ስንብቴን አርሱልኝ እንደማላገኛት። ይሄ ነገር እየሞቀ ነው ማለት ነው። እንደዚህ እያለን ደንብ ሊል ነው መሰለኝ የሆነ ቦምብ ሊል በኔ ወባችሁ ስንበቴን አድርሱልኝ እያላል። ስንበቴ ሊሄድ ነው በቃ ሊጥስ ምን ንገሯት የሚለው መሄዱን ነው በቃኝ እያለ ነው ሀሳቡ። እንሰማለን። እኔ ስድለኛ ሰላም እውነት አለኝ በሏት አሁን በስማት ንገሯት በቃኝ ሸበሏት let's go ንገሯት በቃኝ ሸበሏት ንገሯት ንገሯት የሞቀችው ፓርት በቃ ጸዴ ናት። እንመለስባታለን። ንገሯት ታስሮ በቃል በተስፋ ስንት ይችላል ይሰጣል። ሮቦት ነው የመጣው ጭራሽ ሮቦት ነው ያጫውታቸው ቁማሩን ፓላ ይሄ ሰውዬ ደግሞ በቃ አክቲንግን እኮ የስርዓት ነው የሚባለው። ፈጣሪ የሆነ ግርማ ሞገስ አለው ሲታይ ራሱ ይመቸው። ከፍቶ ልቡን ሊሰበር ሲያውቅ እውነቱን ግልጽ ልሁን ብዬ እንጂ ሁሉን የነገርኩሽ ተሸንፌ ነበር ያኔ ልቤን ሰጠሁሽ። ልንገርሽ ካስታወሽ ከነ ሙሉ ክብሬ እንዲህ ሳልቀየር ዛሬ ባንቺ ውሸት ወሬ ንገሪኝ እያልኩሽ አቁም ቢያመኝም ቃሉ ቢያስፈራም ነጋችን አው ትንቢት ስዕሉ ግን አንቺ ዋሸሽኝ ይቀር እንዳትከተይኝ አንደራረስም እዛው በይ በርቀትኝ አልሄድ ያለው እግሬ አንደራረስም በይ በርቀትኝ ያላለ ምን እሺ እሷ ራሱ ነው ይሶናት አልከዳችሁ አይሉ እያየ ጭራሽ ኧረ ግፍ ነው ማለት ይቀርበልኝ። እውነት እያቋረጥኩባችሁ ከሆነ በጣም ካንክሮይ አሳስቦይ ነው ማለት ተመሰለኝ በቃኝ ደስታ እየራቀኝ ስለዚህ ይኸው ነው ምንም የለም በሏት ደስታ ከጠየቀቻው ስንብቴን ስጧት በስማ let's go ንገሯት በቃኝ ሸበሏት ንገሯት በቃኝ ሸበሏት ንገሯት በቃኝ ሸበሏት። ከሄደች በኋላ አልተበላም ጀለስ ከተሽ ሄደሻል እዛው ይመችሽ ምን አለ ያመቻሻል ያሜ በላው ሰውዬውን ነው ብለ የሄደችበት ሰውዬ ውሃ በላው የመቸኝ ነው። ከይቅርታ ጋር ትንሽ መለስ እናርጋት በእናትህ እዚች አካባቢ ጸዴ ናት መሰለኝ። እስኪ አንዴ አነግሯት ተቀብዬ ሁሉን እኔ እንደዚህ ደረረ ይልና ወዲያው ምናምን ይላል። ወዲያው ረጋ ያረጋል። በጣም ዘለልክ ትንሽ ትረጋጋለህ ነው የሚመስለው። ጸዴ ክሊፕ ነው። በሰባ እንዴት ነው ደግሞ ይሄ እንትኑ ቀረጻው የሚያምሩ አበባው ምናምን እያየሁ ጸዴ አድርገን የሰራው ማለት ማን ነበረ ስሙ? ኪሩቤል ባጫ ዳይሬክተሩ። ትችላለህ ሲጀመር በጣም ምጥል ሰው ስሙን ምንም ማለት ሲጀመር ቀውጢ ዘፈን ቀውጢ ክሊፕ የማይች አረ ስንቱን ቻልኩት ባላየ ያለፍኩት ብዙ ለአምላክ የሰጠሁት መጎዳቴ አይደገም። አለቀሰች። ፍቅር ነው የሚያኖረው ነገር
ኧረ ተነስ እያለኝ ተነስ ተቀውጠው አላለኝ። በስመ አብ የሚቻልለት ክሊፕ የሚቻልለት በቃ ንገሯት አለቀ። ማን ኧረ በስመ አብ ትችላለህ ሰላም መቸል። እሺ በጣም ስምኦን በእውነት የሚችል ሰው ነው ሲጀመር። ጥያቄ እኮ የለውም። ያበደ ክሊፕ ነው የተሰራው። ኪሩቤል ባጫም በቃ ጸድ አድርጎ ነው ዳይሬክት ያደረገው ነው ፓላው። ስለዚህ ያው ምኑ ነው የቀረን? ተመቻችሁ? ዘፈኑ ሄዳችሁ ስምኦን ዜማስ የዩቲዩብ ቻናል አለው። እዛ ላይ ሄዳችሁ ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉት። እሱንም ስታደርጉ እኔንም ያደርጋችሁ ይበዛ። ከተመቻችሁ አብረን ደግሞ እንዴት ተሰራ እንላለን። እንዴት ሰራው ይሄን ክሊፕ ማን ሰራ? ይሄን የመሰለ ያስቀወጠንን ክሊፕ ማን የሰራው? በምንድን ነው የተሰራው? እንበል እስኪ። ስምኦን ዜማስ ቢሃይንድ ዘ ሲን ንገሯትን፣ እናየዋለን። ተከፈታ ነው ምን አለ ፓላ ሻቱን አይተዋል። በሆነች ሰከንድ ብልጭ ምናምን አለ ፓ የወላ ስራ በሆነች ሰከንድ ሲታይ ማለት ነው። በዚህ ቪዲዮ የስምኦን ዜማስን ንገሯት የተሰኘውን የሙዚቃ ቪዲዮ በኢንታች መልቲሚዲያ ፕሮዳክሽን እንዴት እንደተሰራ ነው። ማነው? በኢንታች መልቲሚዲያ ፕሮዳክሽን። ይመቻችሁ። በጣም ጸድ ያርጋችሁ ነው የሰራችሁት። እናያለን። ፕሮጀክት ከአይዲያ ይጀምራል። በመጀመሪያ ዳይሬክተራችን ኪሩቤል ባጫ የቪዲዮውን ሀሳብና የቀረጻ ፕላን አዘጋጅቶ ለዋና ዋና ቲም አባላት ማስረዳት ነበር። ሀሳቡ ፊውቸር ላይ ሀፕን የሚያደርግ ስለነበር ለሁሉም የቲም አባላት አዲስ አይነት ቻሌንጅ ነበር። አይ እንደዚህ አይነት ክሊፖች ምንም ጥያቄ የለውም። በተለይ ኢትዮጵያ ውስጥ ብዙ ስላልተለመዱ በዛውም በዚህ ኳሊቲ ጽድት ተደርጎ የተሰራ ክሊፕ ነው። በእውነት በጣም ጸድ ያርጋችሁ ነው የሰራችሁት። ሙሉ ቲሙ ማለት ነው፣ ሙሉ ፕሮዳክሽኑ በጣም ጸደይ ነበር ማለት ነው። ያን የመሰለ አውትፑት ከወጣለን ምንም ጥያቄ የለውም። በጣም ጸደይ ተደርጎ እንደተሰራ በጣም ቆንጆ አድርገው ነው የሰሩት። በዛውም ይሄ ብዙ ባልተለመደ አይነት ነገር በተለይ ብቻ ይመቻችሁ። በጣም ጸደይ ነው። Coming in all the way to the table. በመቀጠል ለሀሳቡ ፊት የሚያደርጉ ገጸ ባህሪያትን የቀረጻ ቦታ ልጅ ቤላ ናታ። ቤላ መሰለች። ብቻ ጸደይ ክሊፑንም ፎ አድርገዋለች፣ አሳምረዋለች። ይመቻት። ፕሮፕስ እና ተጨማሪ የቀረጻ ቡድኖችን በተባለው ጊዜና ሰዓት ማሟላት ነበር። የቀረጻ ቦታዎች ላይ በመሄድ ብሎኪንጋችንን መጨረስና ለፕሮዳክሽን የሚያስፈልጉን እያንዳንዱን ነገሮች በጥንቃቄ አዘጋጅተን ወደ ፕሮዳክሽን መግባት ነበር። አጠቃላይ ቀረጻው 7 ቀን የፈጀ ሲሆን ሁሉም ቀናት የተሳኩ ነበሩ። ተዋናዮቻችንም የተሰጣቸውን ገጸ ባህሪያት በጥሩ ሁኔታ ተጫውተውታል። ምን ጥያቄ ያለው? ይሄን የመሰለ ቤላን ይዘ ጸደይ ትወና ነው እንጂ በደንብ ያሳይ። አንተ ራስህ ሲጀመር ስምኦን ራሱ ሲጀመር ጸደይ አድርጎ ተዋናይ ነው የሚመስለው። ፎ አድርጎ ነው የሰራው። ሲጀመር በጣም አሪፍ አድርጎ ይመቻችሁ። እንዴት የቀረጻ ቡድን አባላትም ስራቸውን በትጋትና በትኩረት ሰርተዋል። የሙዚቃ ቪዲዮ ብዛት ያላቸው ቪኤፍኤክስ እና ሲጂአይ የሚያካትት ስለነበር የቀረጻ ሂደቱ ከተለመደው የሙዚቃ ቪዲዮ አሰራር ለየት ያለ ነበር። ዳይሬክተራችን የሙዚቃውን ሪትም፣ ቃላትና ስሜት በመረዳት ታሪኩንና ፐርፎርማንሱን ከሲኒማቶግራፈራችን ጋር ክፍሎም ጋር በቅርበት በመስራት የካሜራ እንቅስቃሴዎቻችንንና ከቨሬጆቻችንን የታሪኩን
ሳምፕሎቻቸው ራሱ በጣም ጸዴ ናቸው። ይሄኔ እኮ ስንት ሻት ተወስዶ ነው በቃ ይሄን የመሰለ ነገር ይወጣ። ብቻ ተመችቶናል። ሁላችሁም እንደተመቻችሁ እርግጠኛ ነኝ። አሪፍ ነበረ። አልጨረስነውም፣ እንቀጥላለን። እስከዛ ላስታውሳችሁ ነው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሪአክሽን ከተመቻችሁ ደግሞ ማለት ነው ስምኦን ዜማስ ሙሉ አልበም ለቋል። ይሄ አንዱ ነጠላ ዜማ ነው ማለት አንዷን ብቻ ወጥተናት ክሊፕ የተሰራላትን ከአልበሙ ላይ ንገሯት የሚለውን ብቻ ነው ሪአክት ያደረግንበት። ሪአክሽኑ ከተመቻችሁ ወይ እኔ ከተመቻችሁ አብረን ከቀወጥ ነው ማለት ነው ዝም ብላችሁ አልበም ይሰራልን እንቀውጧለን ነው ማለት ደረረ ንገሯት እያልን ማለት ነው። እንጨርሰው። እሺ ይመቻችሁ። ይዘት በሚደግፍ መልኩ የቀረጻ ሂደቱ ላይ ሰርተዋል። ተቀብዬ ሁሉን እኔ አረ ስንቱን ቻልኩ። የሰሞን የሚመቸኝ ፓርት ማለት ነው ይሄ ግሬስ ያለው ቮይስ አለ ነው በቃ የሚያምር ድምጽ አለው። አሁን እዚህ ጋር ያወጣት ድምጽ በጣም የሚመች ድምጽ ነው። ባላየ ያለፍኩት ብዙ ቀረጻውን እንደጨረስን ፖስት ፕሮዳክሽን የተጀመረው ዳይሬክተራችን የመጀመሪያውን ራኬት ሰርቶ ለቪኤፍኤክስ ቲም ፕሮጀክቱን ዝግጁ በማድረግ ነበር። ቪኤፍኤክስ ቲም በቂ ጊዜ ወስደው በተፈለገው ጥራት ከጨረሱ በኋላ ለፋይናል ኤዲት ዝግጁ ሆኗል። ቪኤፍኤክስ ቲሞቹ ማለት ነው ፓ ነው ያስብሉት። ፓ ትችላላችሁ ነው ማለት ሴጉላን ነው ወደዚህ የቀየሯት። ታለንት በጣም የሚቻልለት ነገር ማለት ነው። ይመቻችሁ እናንተ በጣም ትችላላችሁ። የበለጠ ደግሞ ይሄ ክሊፑን ቀውጥ ያደረጉት እነሱ ናቸው። በመጨረሻ በዚህ ፕሮጀክት ላይ የታዩት ሁሉ ምስሎችና ቪዥዋል ኢፌክቶች ሙሉ በሙሉ በቲማችን የተሰሩ ሲሆን ካሜራማኑ ራሱ ምን አለ ቫይቭ እያደረገ ነገራት እያለ ይነገራት ነገሯት በቃ ምንም አይነት በኤአይ ጀነሬት የተደረጉ ምስሎችን አልተጠቀምንም። የነገሯት የሙዚቃ ቪዲዮ ምንም አይነት ነገር በኤአይ አልተጠቀምንም። ያመረሸን ነው። እኔ እንደውም አንዳንድ ቦታዎች ላይ ኤአይ ያለበት ነገር መስሎኝ ነበር፣ ግን ምንም አይነት ነገር አልተጠቀምንም እያለች ነው። በጣም ጸዴ ነው። የባሰ ጸዴ ሆነ ማለት ያለ ኤአይ ነው። ይመቻችሁ። ከካሜራ በስተጀርባ የነበረው ሂደት በጥቂቱ ይህን ይመስል ነበር። እናንተስ ምን እየሰራችሁ ነው? ላይክ አጨብጨባታል። ስሞን አጨብጨቡ ስላለ ነው። አጨብጫቢ አይባልም ሲጀምር። በጣም የሚችል ሰው ነው። እውነት ትችላላችሁ። ሙሉ ቲሙ በጣም ነው የሚችለው። ጸዴ ክሊፕ ነው ያቀረቡልን። እውነት በጣም ተመችቶኛል። በጣም ወድጄዋለሁ። እንዳልኳችሁ ሙሉ አልበሙን ከኔ ጋር አብረን ሪአክት እንድናደርግ የምትፈልጉ ከሆነ አብረን ሪአክት እናደርጋለን። ኮሜንት ላይ ጻፉልኝ፣ ያሳውቁኝ። በጣም ተመችቶኛል፣ ወድጄዋለሁ። ስምኦን ዜማ ሲጀምር አይስትም። በቃ የሚችል ሰው ነው። ሊስት አይችልም ነው ምለማል። በጣም ወድጄዋለሁ። እኔ በግሌ ተመችቶኛል። እናንተ ማስተያየታችሁን በኮሜንት መጻፍ ትችላላችሁ። ንገሩኝ፣ ማሳወቅ ትችላላችሁ። ይመቻችሁ። ሌላም እንድሰራላችሁ የምትፈልጉት ነገር ካለ ምናምን ኮሜንት ላይ ጻፉልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር ማለት ነው። ስምኦን ዜማስ በቀውጢው ንገሯትን በደንብ በስተክል ቃውጠንበታል፣ አይተናል፣ ተፈታተናል ብዬ አስባለሁ። እናንተም እንደተመቻችሁ እርግጠኛ ነኝ። ያው ከተመቻችሁ ምን እናደርጋለን ማለት ነው። በጣም ጨቀጨከን እያላችሁ ሰብስክራይብ ይመቻችሁ። ሰብስክራይብ ላይክ ማድረጉን እንዳትረሱት። በሌላ ቪዲዮ በቀጣይ ጊዜ እስከነመገናኝ ምንድነው የሚባል ፒስ አውት። ደህና ቆዩልኝ።